ባህሪ እንዳይታመም እንዳይሞት እንዳይወሰን እናምናለን እንታመናለን። በማይመረመር ድንቅ በሚሆን ተዋህዶ ከእርሱ ጋር አንድ ሆኖ መለኮት ታመመ እንጂ እንኪያስ ፈጽሞ ከማይለየው ከተስብእት መለኮት ልንለይ አይገባንም። የክብር ባለቤት እሱ የታመመው ከአብርሃምና ከዳዊት ባህሪ በነሳው ስጋ ነውና እርሱ በባህሪ መለኮቱ ታመመ ተብሎ ስለ እርሱ አይነገርም። ኦርቶዶክሳውያን ምዕመናን ሰዎች እንዲህ ሊያምኑ እንዲህ ሊያስቡ ይገባል። የማይወሰን አምላክ በድንግል ማኅፀን ተወሰነ ይበሉ። በእርሱ እንዴት እኛን ከብር ዘንድ ክብር ያለው እሱ ክብር የሌለውን ስጋ ተዋሃደ። ማንም አያውቀው፣ እርሱ ግን ሁሉን ያውቃል። እግዚአብሔር ያደረበት ቅዱስ አባት አግናጢዎስ እኔ እሻው የወደው የነበረ ስለ እኔ ስጋን ተዋህዶ ተሰቀለ አለ። አንድነትን ሶስትነትን የተናገረ ጎርጎርዮስ ዳግመኛ የመድህንን የሕማሙን ነገር በተናገረ መጽሐፉ ክርስቶስ በተሰቀለ ጊዜ ያን ጊዜ ፀሐይ ጨለማ ሆነ፣ ፀሐይም ብርሃኑን ሸሸገ፣ ጨረቃም ደም ሆነ፣ ምድርም ተነዋወጠች፣ ዓለቱ ተሰነጣጠቀ፣ መቃብሮች ተከፈቱ አለ። ስለዚህም ፍጡራን ሁሉ ከፈጣሪያቸው ጋር መከራ ይቀበሉ ዘንድ ሊታመሙ ተገባቸው። አንዳንዶች አንዴ ሞቶልኛል ተሰቅሎኛል፣ እኔ ከዚህ በኋላ መደነስ መብላት መጠጣት መጨፈር ነው እንጂ ምን ላደርግ ምን የምጨምረው ነገር ለምን እንዲሆናል ብለው የአምላካችንን ምሳሌነትና አርአያነት የሚያቃሉ ለስጋቸው እና ለተድላቸው በሚያመች መልኩ የሚረዱ የተሳሳቱ ወገኖች አሉ። እግዚአብሔር ልቦና እንዲሰጣቸው እንጸልያለን። አንዱ ይታመማል አንዱ አይታመምም የሚሉና ወልድን ሁለት ባህሪ የሚያደርጉ የዚህ ክቡር መምህር መጽሐፉ ደፍሮ ሁለት ወልድ አንዱ ከማርያም አንዱ ከእግዚአብሔር አብ የተወለደ ከማርያም የተወለደው የአብ ልጅ አይደለም የሚል ቢሆን ውጉዚው ብሎ ሲያወቅስ አሁን ይስሙ በመንፈስ ቅዱስ ተገልጾለት የተናገረው ትምህርቱ በእኛ በመለካውያንና በንስጥሮሳውያን ዘንድ የተረዱለት ሶርያዊው ቅዱስ ኤፍሬም አዳምን የፈጠሩ ልጆች በስጋ በመስቀል ላይ መቸንከር ታግሰው ተቀብሏል። የእግዚአብሔር አገልጋይ ዮሐንስ አፈወርቅም እግዚአብሔር ወልድ ሲሰግድ ሲጸልይ ከሱም ጽዋ ሞትን ያሳልፍለት ዘንድ አብን ሲለምነው ቢያይ የማያደንቅ የማይገረም ማን ነው አለ። ክርስቶስ በእሱ አድሮ የተናገረበት ሐዋርያው ጳውሎስ የክብር ባለቤት እንደሆነ ቢያውቁት ኖረው አልሰቀሉትም ነበር አለ። መድህን ሰው ስለመሆኑ መከራ ስለመቀበሉ ክቡር ልዑል ጽኑ በሚሆን በእግዚአብሔር ላይ ሊነገሩ የማይገባቸው እነዚህ ፈጽሞ የሚያስደንቁ ቃላትን ሲናገሩ ሰው ስለመሆኑ ለእሱ ሊነገር የሚገባውን ሲፈሩ አታዩም? ምን መድህን ሰው ስለመሆኑ መከራም ስለመቀበሉ የሥጋ ሕማም የአምላክነት ስራ ገንዘቡ እንደሆነ የተናገሩትን አምላክ ያደረባቸው እነዚህ ንጹሐን መምህራን መናፍቃን በክህደታቸው እንደምን ይነቅፏቸዋል? እንደምን ይንቋቸዋል? እሱ በተዋህዶ አምላክ ሰው ነው። አንድ አምላክ እሱ ነው። ከእሱ ጋር ያለ ሌላ ሁለተኛ አምላክ የለም። ሐዋርያው ዮሐንስ በመልእክቱ በቅድምና የተናገረው እነግራችኋለን፣ እኛ በዓይናችን አይተን በእጃችን የዳሰስነው የተረዳነው ይህ ነው። እሱን እናስተምራችኋለን። ይህም ወልድ ቀዳማዊ ነው፣ ዳህራዊም ነው፣ መጀመሪያው መጨረሻም ነው፣ የታየ መጨረሻ የሌለው ነው፣ የታየ የተዳሰስነው እሱ ነው። ይህ ሐዋርያ በዓይናችን ያየነው በእጃችን የዳሰስነው በቅድምና የነበረው ይህ ነው፣ ሌላ አይደለም በማለቱ የመናፍቃን ጸብ ክርክር እነሆ አጠፋ። እንግዲያስ ይህ ሐዋርያ በቃሉ ሐሰት የለበትም ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን፣ አሜን። ብዙ ነው፣ ጊዜው ስለማይበቃ እንዲሁ አጠር አጠር እያደረግነው እንሄዳለን። እንግዲህ ምዕመናን ይቺ ቤተክርስቲያናችን ክርስቶስን አትሰብክም። በጻድቃን በቅዱሳን በእመቤታችን ዙሪያ ብቻ ታጥራ አምላኳን አስታለች እያሉ ለሚነፉ መናፍቃን ለተሳሳቱ ወንድሞችና እህቶች አሁን እንደምትሰሙት ከመጽሐፍ ቅዱስ ላይ እያብራሩ እያስፋፉ እያለሙ ለእኛ ልንረዳ በምንችለው መልኩ ረቂቁን በጣም ረቂቁን ለእኛ በሚገባ መልኩ ያስረዱን እነዚህን አባቶችን ጽሑፋቸውን ትምህርታቸውን ስንሰማ በእርግጥም ይህች ቤተክርስቲያን ራሷ ማን ነው? ክርስቶስ። በሁሉ ቦታ መታሰቢያነቱ በቅዱሳን ስም መታሰቢያ ያደረገ ቅዱሳን ዋጋ ያገኛል ስለተባለ በየቦታው አንዱ ቅዱስ ሚካኤል፣ አንዱ ቅዱስ ገብርኤል፣ አንዱ እመቤታችንን እያዘከረ ቤተክርስቲያን ያበዛል እንጂ የሚፈተተው ስጋና ደም የማን ነው? የራሱ የክርስቶስ ነው። እናቱ ደግሞ ከቅዱሳን ሁሉ በላይ የምትሆንበት ምክንያት መርጦ የተለየሽ የተመረጥሽ ብጽዕት ነሽ ብሎ በቅዱስ ገብርኤል አማካኝነት በስርዓቱ በመጽሐፍ ቅዱስ ላስቆ ስላስቀመጠልን በዛም ምክንያት እናከብራለን። አምላክ እናቱን ከብለት የማይፈልግ ማን ነው? ሐዋርያው ቅዱስ ጳውሎስ ይሄን አለ፣ ሐዋርያው ቅዱስ ጴጥሮስ ይሄን አለ፣ ኢሳይያስ ይሄን አለ፣ ያ ይሄን አለ እያልን እነሱ እንዳሉት እያልን እናስተምራለን አይደለም እንዴ? እሷ ታዲያ ከፈጣሪ በላይ ሁሉ ከላይ የተመሰገነች እናት ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ብላ በመጽሐፍ ቅዱስ
ደብተራ ስትጻፍላት ከዛ ንስት ከሚላት ትውልድ ለመደመር አለመፈለግ በእውነት ልቦና ይስጥ እግዚአብሔር። ስለዚህ ነው የምናነሳቸው የአምላክን ክብር በዙሪያው ያሉ ልዑላኑና መሳፍንቱ በከበሩ ጊዜ ንጉሥ ይበልጥ ይከብራል፣ ዝቅ አይልም። ልዑላኑና መሳፍንቱን እያዋረድን ንጉሥ እናከብራለን ብንለው እኔ ያከበርኩት እንዴት አዋረዳችሁ ብሎ ይነሳል በሰው ሰውኛ እንኳን። በሰማይ ያለ አምላክ ደግሞ እንዲከብሩ ነው የፈጠራቸው። እንኳን እነሱን አይደለም ልዩ ጸጋ የሰጣቸው እኛን ተራ ሰዎችን እንኳን እናንተ በተመሰላችሁ የከበራችሁ ናችሁ ብሎ ነው እኛን ራሱ ያከበረ አምላክ ነውና ቅዱሳኑን በማክበር የቅዱሳኑን ክብር ለማግኘት ነው። አናመልካቸው፣ በአማላጅነታቸው በጸሎታቸው ግን ይራዱናል። ለምን ቅዱስ ገብርኤል መልአክ አስፈለገ ወደ እመቤታችን? ራሱ መጥቶ ማደር አይችልም ነበር? ቅዱስ ገብርኤል እንዲከብር ስለፈለገ ነው። ለምንስ እመቤታችንን ማደር ያደረጋት? ለምን ልክ ወይ በመልአክ አምሳያ ወይ በሌላ መልክ መጥቶ ለምን አላዳነን? እናቱ ትከብር ዘንድ ይህን ያደረገ። ስለዚህ ከምንም ሳናገው ሙሉ በኩል የሆነች ሙሉ ስንድ የሆነች እምነት አለን ስንል ከዚህ ከመጽሐፍ ቅዱስ አብነት ተነስተውና እግዚአብሔር ክብሩን ያብዛልን። እሺ አንድ የተነስተን እንዘምር። ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ። ምድር ጸዳች፣ ሐሴት አደረገች፣ በክርስቶስ ደም በእውነት ታነጸች። ወረብ ነው። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ
ጸጋውን